የኢትዮጵያ የጦርነት ችግር የኢትዮጵያ የፖለቲካ ችግር የኢትዮጵያ የመበጣበጥ ችግር የትኛው ክላስ እንደሆነ ፍንትው ብሎ ታይቷል ግለሰቦቹ ከእስር ቤት የወጡት በምህረትም አይደለም ታዝኖላቸውም አይደለም ቢጠፉ ቢወገዱ ደስ የሚለው ብዙ አካል አለ እነሱ በሐሳባቸው የሚያስቧት ኢትዮጵያን ለማስፈጸም ሁለትና ሶስት ድርጅቶች በጎን ተሰባስበው በሐሳብ የሚስማሙ ድርጅቶች ተሰባስበው የውጭውን ማህበረሰብ ድርድር አደረግን ውጤት አምጡ የውጭውን ማህበረሰብ ለማታለል ምርጫ ተደርጓል ነበርም እንዴ ብዙ ግድያዎች ተፈጽመዋል አይሲሲ ኢንተርናሽናል ክሪሚናል ኮርት ድረስ የሚያስቀርቡ ብዙ ወንጀሎች አሉ ስለዚህ እነዚህን ነገሮች አቮይድ ማድረግ የሚቻለው በስልጣን ላይ በመቆየት ስለዚህ ህዝቡ እውነታውን መረዳት አለበት ሰዎች ይታሰሩልን ተባለ ታስሮ የመጣ ለውጥ የለም ሰዎች ይገደሉልን ተባለ ተገድሎ የመጣ ለውጥ የለም አርቲስት ሐሳቡን ስለገለጸ ስለዘፈነ እንደ ሀጫሉ ሁንዴሳ አይነት አርቲስት ተገደለ ያመጣው ለውጥ የለም ባየር ላይ የሚንሳፈፍ ድሮን በገንዘብ ተገዝቶ ነው የሚመጣው ገና ያልተወለደ ልጅ የሚከፍለው ዕዳ ነው የሚጣለው መሳሪያ እያንዳንዱ ዶላር ነው በዶላር የሚገዛ ነው የሚሞተው ያንተ ወንድም ነው የሚገደለው ያንተ ወንድም ነው ወንድም ሲሞት ተደመሰሰ እንዲህ ተደረገ ትላለህ የሰው ልጅ ነው ክብር ያለው የሰው ልጅ ነው እየሞተ ያለው ያለፈው 3 ዓመት ምን አይነት ውጤት አመጣላችሁ ከመሞት ከመሰደድ ከመፈናቀል በኢኮኖሚ ከመድቀቅ በስተቀር ምን የመጣ ነገር አለ ኢትዮጵያ ከፍታ ላይ ናት ብለን በመንናገርበት ሰዓት ለመሆኑ በሶማሌ ክልል በኦጋዴን ያሉ ወገኖቻችን ምን እንደሚፈልጉ ጠይቀናቸው እናውቃለን ይሄንን ቅጀት እየቸረቸሩና ቅጀት እየሸጡ ኢትዮጵያ ከፍታ ላይ ናት ማለት አይቻልም ኢትዮጵያ ከመቼውም በላይ የተዋረደችበት ጊዜ ቢኖር አሁን ነው ለማለት ወዳለሁ ሐሳባቸው ኤግዚስት አድርጎ እነሱም አንድ ስቴክ ሆልደር ሆነው መቀጠል የሚፈልጉ ከሆኑ ጆሃርን ከመሰሉ ለውጥ ማምጣት የሚችሉ ራዕይን መሰነቅ የሚችሉ ነገን ማየት ከሚችሉ ሰዎች ጋር አብሮ መስራት ነው ያለባቸው ፊልድ ማርሻል ምናምን ብሎ ይዋሻል ፊልድ ማርሻል ኢዲ አሚን ዳዳ ታዲያ ምን አደረጉ ፊልድ ማርሻል ኢዲ አሚን ዳዳ ምንድነው ማታለል ምንድነው መሸወድ የኦሮሞን ኩርፊያ ወይም ደግሞ ፍላጎት ማሟላት ያልቻልክ የሌሎች ብሔረሰቦችን ፍላጎት ማሟላት ያልቻልክ የሌሎች ሃይማኖት ጥያቄዎችን ማሟላት ያልቻልክ ፓን አፍሪካኒዝም ቅዠት ታወራልኛለህ በቃን የደሃ ልጅ ሞተ ቆሰለ ተሰደደ ተማረከ በጦርነት ተቆሳቆልን ኢኮኖሚ ኮላፕስ ያደረገ ነው ኢትዮጵያ ያለችው 4 ኪሎ በተቀመጡ ዛሬ ተንፈላሰው ባሉ የሙታን ሐውልትን እዛ አምጥቶ ባደረጉ ሰዎች ላይ አይደለም ኢትዮጵያ ያለችው ከእስር በተፈቱ ውድ ልጆቿ ነው ስለዚህ ኢትዮጵያን የምንፈልጋት ከሆነ እነዛ ውድ ልጆቿ ከእስር የተፈቱ ውድ ልጆቿ ጋር እንፈልግ ኢትዮጵያን የምንፈልጋት ከሆነ ይሄ ለውጥ እንዲመጣ መስዋዕትነት በከፈሉ ሰዎች ራዕይ ወይም ቪዥን ላይ እንፈልጋት ቀደም ሲል ኢህአዴግ የነበረው ብልጽግና ስሙን ቀይሮ ልክ ኢህአዴግ ይሰራ የነበረውን አሰራር በመቀየር የ27 ዓመቱን የአሰራር ዘይቤ ሌላ 2 እና 3 ዓመት በመጨመር በዛው መልኩ ነው ማስኬድ የፈለገው ማለት ነው ስለዚህ ይሄ ነው የታሰረው ትግል ስንኖር ኢትዮጵያ ውስጥ ለውጥ እንዲመጣ ጥያቄ ተጠይቆ ኢትዮጵያ እንዴት አድርጋ ትዋቀር የተለያዩ ብሔረሰቦች አሉባት ለምሳሌ የኦሮሞ ትግልን ብንመለከት የተለያዩ ጥያቄዎችን አንግቦ ተነስቷል ለዚህ በሺዎች የሚቆጠሩ ሰዎች መስዋዕትነት ከፍለውበታል ተገለዋል ተሰደዋል ተፈናቅለዋል መስዋዕትነት ከፍለዋል ማለት ይሄ ጥያቄ ተመልሷል ሌሎች ብሔረሰቦች የተለያየ ጥያቄ አላቸው ይሄ ጥያቄ ተመልሷል ይሄ ሁሉ አልተመለሰም ኢትዮጵያ እንዴት ሆና ትዋቀር እንዴት ሆና ትሂድ ኢትዮጵያዊነት እንዴት ሆኖ ይዋቀር እንዴት ሆኖ ይሂድ ወይም ደግሞ እንዴት ይቀጥል የሚለው ጥያቄ ራሱ ገና ድርድር ላይ ያለ ነው ይሄንን ማናደርግ ከሆነና ይሄንን አድሬስ የማናረግ ከሆነ አገሪቷ ተግባራዊ በሆነ መልኩ እየፈረሰች መሆኑን እያየን ነው እና ስለዚህ ይሄንን የመሰሉ ብዙ ጥያቄዎች አሉ ማለት ነው ስለዚህ እነዚህ ጥያቄዎች ታስረዋል እኔም ሆነን አንተም ሆንክ ወይም ደግሞ አገር ቤት ላይ የህይወት መስዋዕትነት እየከፈሉ የተለየች ኢትዮጵያን አዲስቷን ኢትዮጵያን እናመጣለን በሚል ትግል በሚያደርጉበት ሰዓት በአቋራጭ 4 ኪሎ የገባው የአብይ መንግስት እንደውም ምን ታመጣላችሁ በሚል የነምኒልክ ስታቹ ወይም ሐውልትን የኃይለ ሥላሴ ሐውልትን በማምጣት እዛ ቦታ ላይ የድሮውን ስርዓት በአሁኑ ትውልድ ላይ አምጥቶ መጫን የሚፈልግ መሆኑን ለማሳየት እየጣረ ነበር ማለት ትልቁ አሳ ትንሹን አሳ ይውጠዋል እንደሚባለው ባህር ውስጥ እንግዲህ የብልጽግና ራሱን ብልጽግና ብሎ የጠራው ትንሽዬ መንግስት እነ ጀውሃርን የመሰሉ የህዝብ ጥያቄን ያነገቡ ሰዎችን በማሰር እነሱን ለማዋጥ ባደረገው ትግል ውስጥ ጎሮሮ ላይ ተሰክተውበት ላለፉት
እስር ቤት እንኳን ቢያስገባቸው እያንደፋደፉት ቆይተዋል። የኢትዮጵያ ችግር የግለሰቦች ችግር ሆኖ የታየበት አጋጣሚ አለ። የኢትዮጵያ ችግር አንድ ግለሰብ ወይም ደግሞ ጥቂት ሰዎች ናቸው ተብለው የታየበት አጋጣሚ አለ። ግን ከሳት ወደ ረመጥ የሚባለው እንደ ማፊያ የሚንቀሳቀሰው የብልጽግና መንግስት ተቀናቃኞችን ቢያስርም ኢትዮጵያ እየባሰባት ወደ የመፈራረስ አደጋ ላይ አጥልሎ ከፍተኛ ችግር ላይ ነው ያለችውና አሁንም በትላንትናው ካቴና ዳግም መታሰር ሳይሆን የወደፊቷን ኢትዮጵያ አይተን እንዴት አድርገን የሁሉም በሁሉም የሆነች ኢትዮጵያን ማምጣት እንችላለን። ሊፕ ሰርቪስ ሳይሆን ይሄ የስሙላ ስራ ሳይሆን እንዴት አድርገን ሁነኛ ስራን መስራት እንችላለን። እንዴት አድርገን ሁነኛ ተግባርን አከናውነን ኢትዮጵያን ማዳን እንችላለን። የብዙዎችን ሞት መቀነስ እንችላለን። አሁን ኢትዮጵያ ያለችበት ተጨባጭ ከሳት ወደ ረመጥ ነው። በዲፕሎማሲው አሽቆልቁለናል። ኢኮኖሚው በከፍተኛ ሁኔታ እየተመታ ነው። ስለዚህ አገሪቷ ከፍተኛ አደጋ አለባት። ምንድነው ማሸነፍ ማለት? በዲፕሎማሲ የአፍሪካ ቀንድ ቃፊር የአፍሪካ ቀንድ ጠባቂ የሆነችው ሀገር የአፍሪካ በኢኮኖሚ ከፍተኛ ለውጥ አምጥታለች የምትባለው ሀገር በዲፕሎማሲው ዘርፍ አሽቆልቁላ ዛሬ በነ ኖርዝ ኮሪያ በነ ኤርትራ ባሉበት ተጨባጭ ኤግዚስተንስ ላይ ሆነ የመፈራረስ አደጋ አጥልቶባት ዓለም በሙሉ መደራደር አለባችሁ፣ መታረቅ አለባችሁ፣ ሪኮንሳይል ማድረግ አለባችሁ፣ በእርቅ ላይ መሆን አለባችሁ እያለ ይሄ ጸረ አሜሪካ የሆነ ወይም ጸረ ምዕራባውያን የሆነ ሴንቲመንት በመሸጥና በመቸርቸር ኢትዮጵያ ከፍታ ላይ ናት ማለት አይቻልም። ኢትዮጵያ ከፍታ ላይ ናት የምንለው አረንጓዴ ቢጫ ቀይ ባንዲራ ወይም ሰንደቅ ዓላማ አደባባይ ላይ ወተን ስላውለበለብን አይደለም። የኢትዮጵያ ከፍታ የሚረጋገጠው ለመሆኑ ህዝቡ ምን ያስባል፣ ህዝቡ ምን ይላል የሚለውን ስናይና ስንመለከት ነው። የትኛው ነው ከፍታ? ከዚህ በላይ ምን መዋረድ አለ? ከአሜሪካ ጋር የ100 ዓመት የጠበቀ ግንኙነት ነበራት ኢትዮጵያ። አብይ የሚባል ሰው መጣና ከአሜሪካ ጋር የነበረውን የ100 ዓመት የጠበቀ ግንኙነት በማላላት ጸረ አሜሪካን ሴንቲመንት በመሸጥ ይሄ በመካከለኛው ምስራቅ ላይ ተሞክሮ ያልተሳካውን አንተ አሜሪካን ሴንቲመንት በመሸጥ ኢትዮጵያን እንደዛ ነው ከፍታ ላይ አወጣናት የምንባለው? በየትኛው ቦታ ላይ ነው ለመሆኑ የብልጽግና መንግስት ከአፈና ውጪ ተግባራዊ በሆነ መልኩ ነገሮችን እያከናወነ ያለ? በኦሮሚያ ላይ የኦሮሚያ ማፕ ትልቅ ነው እና ህዝቡም በብዛት ትልቅ ነው ከኢትዮጵያ ውስጥና በየትኛው የኦሮሚያ ክልል ነው ተቀባይነት ያለው የብልጽግና መንግስት? ለምን በሻሻ ላይ ሆነ? የበሻሻ ህዝብ ነፃነት ቢሰጠው፣ የበሻሻ ህዝብ መብቱን የመምረጥ መብቱን ቢሰጠው ማንን እንደሚመርጥ ምን እንደሚያስብ ማወቅ ይችላል። ስለዚህ ኢትዮጵያ ከፍታ ላይ ናት የሚለው ቅድም የጠቀስኩት የቅዠቱ አካል ነው። ማለት ቅዠትን በመቸርቸርና ይሄ ናይትሜርን በመቸርቸር ኢትዮጵያ ከፍታ ላይ ናት ማለት አይቻልም። ስለዚህ አሁንም ኢትዮጵያ ከፍተኛ ችግር ላይ ነው ያለችው። ሀሳባቸው ኤግዚስት አድርጎ እነሱም አንድ ስቴክ ሆልደር ሆነው መቀጠል የሚፈልጉ ከሆኑ ጆሃርን ከመሰሉ ለውጥ ማምጣት የሚችሉ ራዕይን መሰነቅ የሚችሉ ነገን ማየት ከሚችሉ ሰዎች ጋር አብሮ መስራት ነው ያለባቸው ማለት ነው። እና ስለዚህ ሰው ከእስር ተፈታ ተብሎ መፈንቅለ መንግስት እናደርጋለን፣ ከኤርትራ መንግስት ጋር መተባበር አለብን፣ አንድ ላይ ተባብረን ከኤርትራ መንግስት ጋር እንዴት አገር አስገንጣይ የባህር በር ያሳጣን እንለው ከነበረው ኢሳያስ አፈወርቂ ጋር ተመልሰን እሱ ጉያ ውስጥ ተሸጉጠን እንዴት እናደርጋለን? ይሄ እኮ ኢትዮጵያዊነት ነው። የሀገር ፍቅር ስሜት አይሰማንም እንዴ? ኢትዮጵያን የባህር በር አደረገ አስገንጣይ ሻቢያ ብለን የአረብ ቅጥረኛ ብለን እንለው ከነበረው አካል ጋር ተመልሰን እንደገና ደግሞ አሁን ያለውን መንግስት ቀይረን የሆነ ለውጥ ማምጣት እንፈልጋለን እንላለን። ስለዚህ አሁንም እኮ በትናንትናው ላይ የሚዳክሩ ናቸው እነዚህ ሰዎች ማለት ነው። ስለዚህ ምክሬ ምንድነው? የህዝብን ፍላጎት የህዝብን ጥያቄ ማሰር አትችሉም። ግለሰቦችን ማሰር ችላችኋል፣ ማሳሰር ችላችኋል። ግን የህዝብን ጥያቄ ማሰር ስላልቻላችሁ ነው እነዚህ ግለሰቦች የወጡት ማለት ነው። ግለሰቦቹ ከእስር ቤት የወጡት በምህረትም አይደለም፣ ታዝኖላቸውም አይደለም። ቢጠፉ ቢወገዱ ደስ የሚለው ብዙ አካል አለ።
ብዙዎች ይሄንን የውሸት ኢትዮጵያዊነት ፌክ ኢትዮጵያዊነት እያዩ ከዛ ካምፕ እየወጡ ነው። እኛ የእናንተ ፕሮዳክት ነው። ይሄንን ስንላችሁ ግን ኢትዮጵያዊነት ድሮ ወላጆቻችን ታግለው የእስላም ሀገሩ መካ ያሞራ ሀገሩ ዋርካ ተብሎ በኢትዮጵያ የሚገኙ ሙስሊሞች ተብለው ተቆጥረው በ1960ዎቹ መጨረሻ ላይ ትግል በማድረግ ኢትዮጵያዊነትን በትግል ያመጡት በስጦታ የተሰጣቸው አይደለም ማለት። ስለዚህ ኢትዮጵያዊነትን የእናንተ ኢትዮጵያዊነት ነው እዛ ልታቆዩ ትችላላችሁ። የኛ ኢትዮጵያዊነት ግን በትግል የመጣ ነው። ያም ማለት ሁሉም ብሔር ብሔረሰቦች ሙስሊሙ፣ ክርስቲያኑ፣ ዋቄ ፈታው እምነት የሌለውም በአንድ ላይ ተዋህዶ የሚኖርባት ኢትዮጵያን ለማምጣት የሚደረግ ጥረት ነውና እንግዲህ ሁሌም እንደምንለው ከዘመን ጋር ዘምኑ። በ21ኛው ክፍለ ዘመን እየኖራችሁ የ19ኛውን ክፍለ ዘመን አስተሳሰብ አምጥታችሁ አትጫኑ። ዘመቻ ምኒልክ ብላችሁ ትከሻችሁ ላይ የሆነ ነገር አድርጋችሁ ስትሄዱ፣ ግንባራችሁ ላይ የሆነ ሪበን አስራችሁ ስትሄዱ በሚሊየን ሐሳባችሁ ራሱ ግቡን እንዳይመታ በሚሊየን የሚቆጠር ህዝብ ጋር ቅራኔ እንደፈጠራችሁና በሚሊየን ከሚቆጠር ህዝብ ጋር ችግር እንደፈጠራችሁ መረዳት አልቻላችሁ። ስለዚህ የናንተ ሐሳብ ነው ኢትዮጵያን እያደኸያት ያለው። የናንተ ሐሳብ ነው ኢትዮጵያን ወደ ኋላ እያደረጋት ያለው። የናንተ ምኒልክ ዘመቻ ብሎ አሁን ባለንበት ተጨባጭ መነሳት በሰው ቁስል እንጨት። ይሄን ማጤን ካልቻላችሁ ፖለቲካሊ አክቲቭ ነን ትላላችሁ፣ የነቃነን ትላላችሁ። ይሄን ማጤን ካልቻላችሁ መግቢያችን ላይ እንዳለሁት በቅዠት ዓለም ውስጥ ነው ያላችሁት። በአሁን ሰዓት ከኢሳያስ አፈወርቂ ጋር ተወዳጅቶ ለውጥ አመጣለሁ ማለት በኢትዮጵያ ሉዓላዊነት ላይ ክህደት ከመፈጸም ለኔ ተለይቶ አይታይም። ምክንያቱም ኢሳያስ ትራክ ሬከርዱ የታየ ነውና በአጠቃላይ ኢትዮጵያን በማተራመስ ደረጃ ከኃይለ ሥላሴ ዘመነ መንግስት ጀምሮ ሲሰራ የነበረ ግለሰብ አሁን በኢትዮጵያ ላይ ለውጥ ያመጣል ማለት አይቻልም። ኢሳያስ ለውጥ የሚያመጣ ከሆነ ለራሱ ህዝብ ለውጥ ያመጣ ማለት ነው። ግን እፍረትም መኖር አለበት አይደለም እንዴ? ኢትዮጵያ ተብሎ ስለ ሀገር ሉዓላዊነት እያወራን ስለ ጣሊያን እያወራን ስለ አድዋ እያወራን ስለ ሌሎች ነገሮች እያወራን ስለ ማጨው እያወራን ስለተደረገው ትግል እያወራን በአንድነት ስም የተለያዩ ዝማሬዎችን እያደረግን ከጎረቤት ሀገር አምጥተን እንደገና ሌላ አዳኝ ስናደርግ ምን አይነት ስነ ልቦና ነው ያለው? ምን አይነት የስነ ልቦና የበታችነት ቢኖረን የስነ ልቦና የበታችነት ቢኖረን እና እንደ አይደለም እንደ ፖለቲካ ኤሊት ቀርቶ እንደ ግለሰብ ራሱ የማናረጋቸው ነገሮች አሉ። ስለዚህ ራሳቸውን መገመት አለባቸው። እንዴት ተደርጎ ኢሳያስ አፈወርቂ የኢትዮጵያ ሴቨር ሊሆን ይችላል? አሚን ምናልባት ዚያድ ባሬ በህይወት ቢኖር ኖሮ ዚያድ ባሬ የኢትዮጵያ ሴቨር ነው ብለን ማለት እንችላለን። ከሱ ጋር ሄደን መወዳጀት እንችላለን። የተለያዩ ጦርነቶች ተደርገዋል ማለት። ስለዚህ አሁን ከኢሳያስ አፈወርቂ ጋር በመተባበር በማዕከላዊ መንግስቱ ላይ ችግር እንፈጥራለን፣ ሌሎች ነገሮችን እናመጣለን የሚሉ እንቅስቃሴዎች በተለያዩ ቦታዎች እየወጡ ነው። አሁን የማታለያ ጊዜ አልፏል። ኢትዮጵያን ማዳን የምንፈልግ ከሆነ እያንዳንዱ ኢትዮጵያዊ ሀገሩን የሚወድ ከሆነ አገሬን እወዳለሁ የሚል ከሆነ ከጠቅላይ ሚኒስትር አብይ አህመድ አምላኪነት ወጥቶ እውነተኛ ሪያሊቲውን መመልከት መቻል አለበት ማለት ነው። ምን አተረፈ? ከሰርከስ በስተቀር ከትርኢት በስተቀር ከሰዎች ሞት በስተቀር ከሰዎች መሰደድ በስተቀር ከሰዎች መጎዳት በስተቀር ምን ያተረፍነው ነገር አለ ባለፉት 3 ዓመት? ስለዚህ አሁን ጊዜው መንቂያ ነው። የሃይማኖት አባቶችም ቢሆኑ ወደ ፈጣሪ ተመልሰው መለመን መቻል አለባቸው። ይሄ ሰው ዲሲቭ የሚያደርጋቸውና የሚያታልላቸውን እያደመጡ መሸወድ የለባቸው ማለት ነው። እንደውም አንዳንዴ የዚህ ሰውን የማታለል ብቃትና ጥበብ ለማወቅ በፈጣሪ መመረጥ የሚያስፈልጋል ብዬ የምልበት ጊዜ አለ። እናቶች ቤት ተቀምጦ የሚውሉ እናቶች ፈጣሪያቸውን የሚለምኑ እናቶች ራሳቸው ኢንስቴድ ኦፍ ፈጣሪ ሰላሙን አምጣልን በማለት ፋንታ የዚህን ሰው ውሸት እያንቃረቡ ይላሉ። ስለዚህ የዚህን ሰው ውሸት አሁንም ደግፎ እነዛ የሙታን ሐውልትን ወደ 4 ኪሎ ቤተመንግስት እንዲያስገባ ያደረጉት ሰዎችም እየተረዱት መጥተዋል። እናንተ ውሸቱን ከተረዳችሁት በጋራ ተሰብስቦ መፍትሄ ማምጣት ነው። መፍትሄ ደግሞ ማምጣት የሚቻለው እውነተኛ ድርድር፣ እውነተኛ እርቅ ሲኖር ነው። ስለዚህ ለእውነተኛ ድርድር፣ ለእውነተኛ እርቅ ተዘጋጁ።
የህዝብ ትግል ያሸነፈ ሲመስላቸው የሙስሊሙ ትግል ያሸነፈ ሲመስላቸው ኮሰስ ብለው ይመጡና ጠጋ ብለው በአንተ ውስጥ መሸጎጥ ይፈልጋሉ። የኦሮሞ ትግል ያሸነፈ ሲመስላቸው በኦሮሞ ትግል ውስጥ መሸጎጥ ይፈልጋሉ። ኖ የሙስሊሙ ትግል አይደለም፣ የኦሮሞ ትግል አይደለም፣ የዚህኛው ትግል አይደለም፣ የዛኛው ትግል አይደለም። ለምን በጋራ የኢትዮጵያዊነትን ጥያቄ ይዘን አንነሳም? የኢትዮጵያዊነት ጥያቄ ደግሞ የምትፈልገው ያንተ የድሮን ቅዠትን አምጥተህ በዚህኛው ትውልድ ላይ አስፈጽማለሁ ማለት ሳይሆን የሌሎችንም የማዳመጥ ግዴታ አለብን ማለት